እኔ ሙሉ ጊዜ በምሰጥበት ጊዜ አባቴ ዘመዶቹን በሙሉ ሰብስቦ ቁጭ አድርጎ እንዲህ አለኝ፣ ይሄም አጎት ነው፣ ይሄም አጎት ነው፣ ይሄም አጎት ነው። ስማ አለ፣ ምናልባት ወደፊት ወንጌላዊ ለመሆን ያሰብከው? እኔ እንጃ እንግዲህ እኔ እግዚአብሔርን አገለግላለሁ ብያለሁ። ስሙን እንግዲህ አላውቅም ምናምን ገና የ19 ዓመት 18 ዓመት ልጅ ሆኜ እሱን ስሙን አላውቅም፣ ግን ያው እግዚአብሔር እንግዲህ ምን እንደፈለገ አላውቅም። ስማ አንድ አጎቴ እንዲህ አለ፣ ስማ የእግዚአብሔር ቃል ታውቃለህ አለ። አዎ እናትህና አባትን ምን አድርግ ይላል? አክብር ይላል። ስለዚህ አባትህ አገልጋይ መሆንን ስላልፈለገ ከዛሬ ጀምሮ አባትን የምታከብር ከሆነ ምን ታደርጋለህ? ታቆማለህ። ይሄ ወንጌላዊ ጡረታ የሌለው ስራ ልትሰራ ያኔ 20 ዓመት አልሞላኝም እድሜ። ምን ብዬ መልስ ልስጥ? ግን እግዚአብሔር ደግሞ አይጥላችሁ። አጎቴን ጠራሁትና ስሙ ተመስገን ይባል ተም ያልኩት ወይ አንተስ እስከ ጡረታ ድረስ በህይወት መኖርን እርግጠኛ ነህ? በእርግጥ ጡረታ ሳይወጣ ነው የሞተው። ቋሚ ያልሆነ ስራ እንድትሰራ ስለማይፈልግ ነው አባቴ አለው። ስጋና ነፍስ ራሷ ቋሚ ነች ወይ? ያጨልሙባቸዋል። ግራ ቀኛችሁን በሙሉ ያጨልሙ። ከዛሬ በኋላ አባቴ ምን አለ መጨረሻ ላይ ይኸው አንተን እኛ አንችልም፣ ስማ ከዛሬ ጀምሮ ቤቴን ግቢ ብትገባ ብሎ አሰናበት። 6 ዓመት ከ8 ወር እኛ ቤት ሳልገባ ኖሬያለሁ። ዋና ምክንያት ልሳን ማውራቴና አገልጋይ ሆናለሁ ማለት ነው። ይጠራኝና ስማ አባባ ዋንዳሮ ልሳን ያወራል አያወራም? ከሱ ትበልጣለህ አንተ? ከሱ ትበልጣለህ ወይ አንተ? አልበልጥም። እና ከየት አመጣ? መንፈስ ቅዱስ ነው የሰጠኝ። እዚህ ቤት በቤቴ ላይ ልሳን መናገር አትችልም። በቤቴ ላይ ልሳን መናገር ካልቻልኩ ከግቢ ውጪ አልችልም። በልውጣ ውጣ 6 ዓመት ከ8 ወር ከቆየም በኋላ እኛ ቸርች የሱ ጓደኛ ሞተ። የአባቴ ጓደኛ ሞቶ ደግሞ ቸርች ሰባኪ አንተ ነህ አሉኝ። ፋዘር እዛ ቀብር ላይ ቁጭ ብሏል። ሰባኪው ማን ሊሆን ነው? እኔ። ከዛ ምን እንደሰበኩ አላውቅም፣ ብቻ ምን እንዴት እንደሆንኩ አላውቅም። ፋዘሬን ቀስ አድርጌ ሾፍ ሳደርግ አባቴ እያለቀሰ ነው። ጌታው በደንብ አስለቅስልኝ፣ በደንብ አስለቅስልኝ። ከዛ መንፈሳዊ ስነ ስርዓቱ ካበቃ በኋላ ጓደኞቹን ጠርቶ ልጄን ዛሬ ከኔ ጋር አስታርቃችሁ ቤት ካላስገባችሁ ምንድነው? እኔ እንደዚህ መሆኑን መቻወኩ። ለካ እሳት የላሰ ሆኗል። ስሙ ይቀደስ።